ከመጠምጠም መማር ይቅደም የሚባል ነገር አለ አይደል? አገልግሎታችን እኛ የሚቀበለው በቅን መንፈስ እናገልግል ብቻ። ተለያይተው አንዱ አመጣና በመቋሚያ እንደይህም ግንባሩን ሲለው ደሙ ፈሰሰ። ጀሪ ቅኔ ማለት እኮ ስንል እንዲህ ሌላ ይመስለዋል። ምን ያደርጋል ሲሉ ነው የምሰማቸው። እና እንደ አየሰ ዝማሜ የተለየ ነው። ዝማሜም የራሳቸው የቻለ ማለት ነው። ጸናጽልስ ራሳችን የቻለ ጽፋት የሚባለው ራሱን የቻለ ቤተልሔም ዜማ ጩህ በለውና በጸናጽሉን ጩህ ይበለው። ሌላ ቦታ ነው ዞር የሚሄድ በሱ ዜማ አይጮህልህም። በማን ዜማ ይጮህልሃል? በኩሬ ዜማ። አሁን በቤተልሔም ልጮህ ታልኩኝ እኔ እንደው ዜማያን ለምን ሰው ይስማው እያልኩ ነው እንጂ የቤተልሔም ልጮሃለሁ። እጄ ስራ አለው። አንተ ተዚህ ሄደህ እዚያ እነዚያ ደግሞ መጥተው አንተ እዚህ ነው የምትገናኙት። በዝማኔ ስታያቸው ግን አገርማቸው ማስተማር የሚችል አካሄዳቸው ማስተማር የሚችል አለባበሳቸው ማስተማር የሚችል እግራቸው እንዲያው ራሱ እንትን ጋቢያቸው እየተጎተተ ጋሬጣ የሚጨርሰው ነበሩ። እነዚህ ሊቃውንት በሙሉ ወዲያውኑ የተመረቁት የአጫብር መምህር ተብዬ ሳይሆን የቆሜ መምህር ተብዬ ነው የተመረቁት። አንድ ቀለም ሲጮህ እንዲያው ሺህ ጮህ ነው። በጣም የተለዩ ነበሩ። እውነት አፈወርቅ ነበሩ። ለዚያች ለደብረ ወርቅ እንዲያው ጌጥ ነበሩ። እንዲያው እስቲ እንስማቸው የሚባሉ ሰው ነበሩና እኔ አሁን በመዋይ ጸልዬ እግዚአብሔር ይሰማኝ አይመስለኝም። ግን አሁን ይሁን እንጂ እንዴ ቢያደልህ አንተ ማይዴ ዝም ብለህ ቆመሃል። ክብራል እኔ ብዙ ነገር ስላየሁበት ነው። እግዚአብሔር ምን ትሰጠኝ ይሆን በዚህ አገልግሎቴ ድካሜን ቆጥረህ የነበረ ኃጢአቴን ፋቅልኝ፣ ወደፊት ለምሰራው ኃጢአትን ጠብቀኝ ብለህ ጸሎት እያረክ ነው ማህሌት እንጂ ዝም ብሎ እንደምን አላችሁ ውድ የሚዲያችን ተከታታዮች፣ ዛሬም በቀጠሯችን መሰረት ልዩ ፕሮግራምና ታላቅ እንግዳ ይዘንላችሁ ቀርበናል። የዛሬው መርሃ ግብር እንግዳችን በቤተ ክርስቲያናችን ላይ ደከመኝ ሰለቸኝ ሳይሉ ከልጅነታቸው ጀምሮ እስካሁን ሰፋ ያለ አገልግሎት እየሰጡ የሚገኙ ታላቅ አባት ናቸው። በቤተ ክርስቲያናችን ከወረዳ ቤተ ክህነት ጀምሮ በሀገረ ስብከት ደረጃ እስከ ጠቅላይ ቤተ ክህነት ድረስ ሰፋ ያለ አገልግሎት የሰጡ ታላቅ አባት ናቸው። በዋናነት ደግሞ የሚታወቁበት የአጫብርን ዜማ ወደ አዲስ አበባ ያሻገሩ ታላቅ አባት ናቸው። ወጣቱን የአጫብርን ወረብ በማስጠናት ትውልዱ ዜማውን እንዲያውቀውና እንዲስፋፋ ብዙ ደከመኝ ሰለቸኝ ሳይሉ ብዙ ጥረት እያደረጉ ያሉ ታላቅ አባት ናቸው። እንዲሁም ከሀገር ውጭም በመውጣት የአጫብርን ዜማ በተለያዩ ሀገራት ዜማውን በማቅረብ ለዓለም እንዲታወቅ እያደረጉ ያሉ ታላቅ አባት ናቸው። የአጫብር ዜማ ተጠሪና ተጠያቂ የሆኑት የዛሬው እንግዳችን መጋቢ ሃይማኖት ዲበኩሉ ሀያሰ ናቸው። ከእሳቸው ጋር ነው ሰፋ ያለ ቆይታ የምናደርገው። ከእሳቸው ጋር የአጫብር ዜማ ምንነትና በአጫብር ዜማ ላይ ደግሞ የተነሱ ታላላቅ ሊቃውንትን እየዘከርን ነው ቆይታ የምናደርገው። እንዲሁም አሁን አጫብር ዜማ ምን ላይ እንዳለ እንዲሁም ከአጫብር ወረብም አንድ ያዜሙልናል። እንዲህ እያደረግን ነው ቆይታችንን የምናደርገው። አብራችን ቆዩ። የእንታ ጥሪያችንን አክብረው ውድ ጊዜቱን ስለሰጡን ከልብ እናመሰግናለን። ዛሬ እንግዲህ ስለ አጫብር ዜማ ከመነሻው ጀምሮ ሰፋ ያለ ቆይታ ነው የምናደርገው። ለመግቢያ ያህል ግን የእንታ ዲበኩሉ ሀያሰ ማን ናቸው? አሁንስ በምን ኃላፊነት ቤተክርስቲያን እያገለገሉ ነው የሚለውን የመጀመሪያ ጥያቄ ላድርግ። እንግዲህ መጋቢ ሃይማኖት ዲበኩሉ ሀያሰ የሚባል በፊታችሁ የተገኘሁት የዛሬ ታዛዣችሁ የነገ አዛዣችሁ ነኝ ማለት ነው እና እንግዲህ በቤተ ክህነት አሁን ያለሁበትን ነው። በቤተ ክህነት በትምህርትና ማሰልጠኛ መምሪያ ውስጥ የዚህ የቆሜና የአጫብር ጥንታዊ ዜማ ዋና መምህር ሆኜ በማስተማር ላይ ነው የምገኘው። እሺ የእንታ ዛሬ የአጫብርን ዜማ ከስር መሰረቱ ጀምረን ነው የምናየውና የአጫብር ዜማ እንደሚታወቀው በቤተክርስቲያናችን ላይ የዜማ ደራሲ ቅዱስ ያሬድ ብቻ ነው።
ግን ከዘመን አጸባ በኋላ የተለያየ ሆኖ ብዙ አይነት የዜማ አይነቶች አሉ። ከዛ መካከል አንዱ የአጫብር ዜማ ነውና እስቲ የአጫብር ዜማ መነሻው ከየት ነው? የአጫብር መነሻ ዋናው ቅዱስ ያሬድ ነው። ሌላ የዜማ ደራሲ የለም። እና እንደሚታወቀው ዜማው የአጫብር ዜማ እንግዲህ በእያንዳንዱ የኔም ቀዳሚ ነው የኔም ቀዳሚ ነው ሊል ይችላል። ግን ከታሪክ ሂደት ስናየው አሁን ሊያስረዳን የሚችለው አቋቋም እንኳ የተደረሰው በዚህ ዜማ ነው። አጫብር ዜማ ማለት አጫብር ዜማ እና አሁን ጥንታውያን ቦታው ላይ ቅዱስ ያሬድ እነገረበት ቦታ ላይ ብንል ለምሳሌ ያህል አክሱም ብንል ይህ ዜማ ሲነገር መቆየቱን እንረዳለን። የአጫብር ዜማ እንደ አጋጣሚ ሄጄ የጽዮን ያው ክብራቸው ይድረስንና ብፁዕ ወቅዱስ አቡነ ጳውሎስ ይዘውኝ ሄደው ስለነበረ እዚያ መቼም ታዳጊ ያላት እንትን ምን አትፈራ የሚባል እሳቸውን ስለያዝኩ እዚህ አልፈራውም። ቃል እዚያ ለማቅረብ ሙከራ አድርጌ ነበርና እንደ አጋጣሚ ከዚያ ከመካከላችን ከነበሩት ጥንታዊ በሽምግልና በእድሜ የገፉ ሰውዬ የአጫብሩን ዜማ አሉት፣ ወረቡንም አሉት። እኔ ገረመኝ። ከዚያ ተነስቼ ድጓው ይኖራል በሚል የአጫብር ድጓ የቆሜ ድጓ ይኖራል እዚህ ቦታ። እንግዲህ እንዲህ ሰውዬ ያለ ምክንያት ወረቡን አላሉትም። የህዳር ጽዮን ነው የአክሱም ጽዮን ሄደን አይደለም እና የህዳር ጽዮን አንዱን ሲሉት ምንም ለውጥ የለውም። እንዴ በየት ቀደሙኝ እኒህ ሰውዬ እንዴ ቀደሙኝ ታለው በእድሜ በጣም ሽማግሌ ናቸው። እንዴ ጥንታዊ ዜማውን ያልተው እስካሁን ድረስ እየተጋፋቸው ሌላው እሳቸው ግን ጥንታዊ ዜማቸውን ያረሱ አባት ናቸው ብዬ ደስ አለኝ። ብቸኛ አልሆንኩም። እሳቸው ማግኘት ሶስተኛ ጊዜ አለ፣ ሁለተኛ እሳቸው አሉ። ከዚያ በኋላ ያንን ዜማ ምልክት በማድረግ ምናልባት ድጓ ይኖራል የቆሜ አጫብር ድጓ በሚል ወደ አሰሳ ስገባ በቀጥታ አክሱም ጽዮንና አልፈን አንድ ቦታ ገዳም ስንጎበኝ የአጫብሩን ድጓ አገኘሁት። ጽፌዋለሁ። እንደው በታሪክ ላይ ወደፊት ተጽፏል። የቆሜው ቆሜ አይበል እንጂ ያው ቆሜና አጫብር ዝም ብሎ በድምፅ የተለያዩ ሰዎች ናቸው። ጓደኛ ናቸው። አንድ ነው መምህራቸው አርከ ስሉስ። እንደገና አርከ ስሉስ የሚባለው ቆሜው ነው። አርከ ስሉስ ድጓ ነው። እና እነዚህ ሶስት መምህራን በቀጥታ የተማሩት አንድ አትሮንስ ነው። በምረቃ ነው የተለያዩት። በምረቃ ሁለቱ ተመርቀው ወደ ደብረ ወርቅ ሲመጡ አንደኛው ተለይተው ቀሩ። እነዚህ ተለይተው የቀሩበት ምክንያት አለው። ወደኋላ ዘግይተው መጥተው ያው ሲያስተምሩ ያው ጎጃም ውስጥ ነው ያስተማሩ። የእሳቸው ብቻ ያስተማሩት ብቻ እዚያ አጫብር የምትባል ቦታ ስላስተማሩ አጫብር ተባለ ዜማው። በቦታው ስሙ በዛ ተሰየመ። በዚያ ነው ልዩነት። ዜማው አንድ ላይ ነው። አንድ አትሮንስ ነው የተማሩት። አንድ ዜማቸውም አንድ ነው እና ከዚያ ይሄ ስለዚህ ነው አሁን እኛ በዚህ በምናካሄደው ፕሮግራማችን ላይ አጫብር ቆሜ ብለን ሳንለይ በአንድ ላይ ነው የምናካሄደው። ያንን ታሪክ ለመመለስ ማለት ነው። መጀመሪያም አንድ ስለነበሩ ማለት ቆሜና አጫብር አንድ ላይ ስለነበሩ ቆሜ የተባለው ያው ቆማ ፋሲለደስ ላይ ስለተነገረ ቆማ በሚለው ቆሜ የተባለ፣ አጫብር በሚለው ደግሞ እዚች እንጭብር ኪዳነ ምሕረት ወይም አጫብር ኪዳነ ምሕረት በሚለው አጫብር ተባለ። ቤተልሔም ተባለ። በቤተልሔም በቦታው ማለት ነው። አሁን እናንተ እንደምትረዱት እንግዲህ ሰፊ አይምሮ አላቸው።
ስትመዝኑት እንግዲህ ዋናው ነገር ምርምር ነው አይደለም? ጥናት የሚባለው ምርምር ነው። አሁን ለጥናት ነው እንግዲህ እዚህ ያመጣችኝ አይደለም? የጥናቱ ዋና ስታዩት መነሻው ምንድነው ስትሉ ቆማ ፋሲለደስ፣ አጫበር ኪዳነ ምሕረት፣ ቤተልሔም ዙራምባ። ቤተልሔም ድጓ ተቀብሮ ስለተገኘ ያ የተቀበረው ድጓ ስለተገኘ ለእሷ ወረታ ይሆናል ተብሎ በዚያን ጊዜ ንጉሠ ነገሥቱ የምስክር ቦታ ትሁን አሉ። የምስክር ቦታ ሆነ። ከዚያ በኋላ ምስክር ያለው ቦታ ክብር አለውና ደሞዝ ምናምን እየተከፈለ ሳንቲም ይከፈል ስለነበር ትንሽ ሸራረፌ ሲከፈል ስለነበር ሌላው ሁሉ ወደዚያ ወደ ቤተልሔም ዘመተ። እነዚህ ጽኑዓን የሆኑ ግን ዜማችን አንተውም ብሎ የእኛ አባቶች ይህን ቆሜ ዜማ እያስተማሩ እስካሁን ደረሳቸውበት ደርሰናል። እኛን ደግሞ አፍርተዋል። እኛም ደግሞ እግዚአብሔር ለዚህ አብቅቶን ይህን ዜማ እየነገርን ያለን ማለት ነው። ከመለሱልኝ ላይ አንድ የተፈጠረብኝ ጥያቄ አለ። አክሱም እያለሁ የአጫብርን ድጓ መፈለግ ጀመርኩ አሉ። እንደምናውቀው ደግሞ ምልክታቸውም ተመሳሳይ ነው። ደራሻቸውም አንድ ቅዱስ ያሬድ ነው። ትንሽ የአጫብር ድጓ ዘሩም ይጨምራል የሚባል ነገርም ሰምቻለሁ። የአጫብር ድጓ ለየት ያለ ነው ወይ? ዘሩ ተመሳሳይ ከሆነ ምልክቱ ተመሳሳይ ከሆነ ምኑን ነው እየፈለጉ የነበረው? የሚለያይ ነገር አለ ወይ? እንትን ነው እንግዲህ አሁን በዚያ እኔ አንድን ድጓ ስለው ስመረምረው የዜማ ይዘቱ ምልክቱ ልዩነት የለውም። ዘር የመጨመሩ ጉዳይ ልዩነቱ እሱ ጋር ነው። ዘር የመጨመሩ ጩኸቱማ አልተጮኸም። ድጓ አይጮህ መቼስ አንተ ታውቃለህ። እና ሳያቸው ይሄ በቤተልሔም የሌሉ ዘሮች እያገላበጥክ ደግሞ እንዳጋጣሚ እንደው አንድ የጽሁፍ የማንበብ ልምድ አንድ ዶክተር ሀገር የሚያስስ ነበርና ሀገር የሚጎበኝ ይዞኝ ሄዶ አንድ አጋጣሚ የአውራጃ ቤተ ክህነት ስራ አስኪያጅ በነበርኩበት ሰዓት ያው ለስልጣኔ ሲል ይዞኝ ስለሄደ የመጽሐፍ አነባብ እንዴት እንደሆነ በጣም ተስፋ ወስጃለሁ። ብዙ ጊዜ አንድ እንደዚህ ያለ አንድ መጽሐፍ አንድ ጊዜ ይለያል። በዚያ ሂደት ነው አሁን መጽሐፍ የሚነበበው። እቺ መጽሐፍን አንባጭር ርዕስ አለው አይደል? በርዕስ መጽሐፍ ታውቃለህ። አዎ በርዕሱ መጽሐፍ ታውቃለህ፣ በርዕስ መጽሐፍ ትቆጥራለህ ማለት ነው። እንደዚህ ነው እና ያንን አይቼ ነው እነዚህ ከተዚህ ድጓ አለ ሰው ቀብረውት ነው እኒህ የዜማ ጨዋሂም ዜማቸው ይሄ ስለነበረ ነው ብዬ በሳቸው ዜማ ጮህ ተነስቼ ነው ድጓ ፍለጋ ውስጥ የገባው። እሺ እንታ ግን ቤተልሔሞቹ ዘሩን ቀንሰውት ነው ወይስ አጫብሮቹ ጨምረውት? እንዴት ሊመጣ ቻለ የዘር ልዩነት? መቼም ይገርማል። ጥሩ ጥያቄ ነው ያቀረብኩት። አንድ ነገር ሲጠፋ ብዙ ነገር ይጠፋል። ድጓ ጠፍቶ ነው የቆየ። ያ የጠፋው ደግሞ እንግዲህ በዘመነ ወዲት በጉዲት እንደገና ጠላቶች በብዙ እየተነሱ አብያተ ክርስቲያናት ይቃጠላሉ፣ መጻሕፍት ይለኮሳሉ። በዚያ ሰዓት መጽሐፍ ጠፍቷል። ያ እግዚአብሔር የባረከው ሊቅ አባ ስብሐት የሚባል ያንን ድጓ ወስዶ እንዳይጠፋ ብሎ ነው ውስጥ ቀብሮት የተገኘ ቤተልሔም ዋሻ ውስጥ እና የዚያን ጊዜ የተቀበረውም ሙሉ ላይሆን ይችላል። ገብቶሃል? ሙሉ ላይሆን ይችላል። የኛ ግን ችግር አልገጠመውም። ድጓው እንዳለ ነው የመጣው። ያጫውሩ የቆሙ ያጫውር ድጓው ይሄ ችግር አልገጠመውም። ኋላ ተዘመናት በኋላ የሚነሱ ሌቦች ይውሰዱ እንጂ የኛ ሌቦች ማለት በእኛ ጋር እንጂ ያ ነገር አልገጠመውም እና በዚያን ጊዜም ሲፈልሱ አብረው ዜማውን ተምረው ሲመጡ ይዘውት ነው የመጡ ድጓውን እዚህው አጫብር ኪዳነ ምሕረት የሚባለው ላይ ትምህርት ተሰጥቷል። ሌላም ቦታ አለ። ለምሳሌ ባሶ ሊበን የሚባል ትልቅ ቦታ አጫብር በጣም የሚነገርበት ባሶ ሊበን የመጡ ሊቃውንት የስም ዝርዝር አላቸው። አሁን በቃል ይበልዘው ብዙ ጊዜ የምገልጻቸው በመጽሐፍ ሰምተይ ከሆነ ተገልጸዋል። እነሱ ድጓውን ይዘው ነው የመጡ። እነሱ ደግሞ ድጓ ጽፈዋል።
ድጓ ጽፈው ደግሞ ለአጫብር ኪዳነ ወልድ እንደገና አስረክበዋል። የሚገርም ነገር እና ያ ስለሆነ ልዩነት እንግዲህ ቤተልሔም አጭር የሆነው የተገኘውን ይዘው ስለወጡ እነዚያ ችግርም ገጥሞት ስለነበር በችግርም የተገኘ ነው። ይሄ ተለኩሶለት እኮ የተገኘ ነገር ነው። ተማህሉ ብዙ ነገር የወገደለት ማለት ነው። ከዚያ በኋላ እንዲያውም ሊቃውንት እየፈለጉ ያሟሉት ነው እንጂ ሙሉ አልተገኘም። ያው እንደሚታወቀው በቤተልሔም ድጓ ላይ አዋልድ የሚባል አለ፣ በአጫብር የለም እና ስለዚህ ሲስተም እኮ ቅድም ለምሳሌ ስንጫወት ነበር አዋልድ። እኛ አዋልድ የሚባል ነገር የለም። አዋልድ ሁሉም ደራ አዋልድ የሚባል ምንድን ነው ትርጉሙ? አዋልድ ማለት ምንድን ነው? ትርጉም የለውም። ለምሳሌ አሁን ቅዱስ ያሬድ ላይ አልቦም ቅድሜሁ የሚል አለ። እሱ አሁን ለምሳሌ ቅዱስ ያሬድ ራሱ ደርሶት አይደለም በአዋልድ ገብቶ ነው የሚባለው። እኔም በታሪክ እንደምሰማው ተያሬድ በኋላ የተነሱ ሊቃውንት ናቸው እኮ ያስፋፉት ነበር እኮ እነሱ ነው አዋልድ ምልክትም የሰጡ እነሱ አዋልድ አይባሉ። ያሬድ በመንፈስ ቅዱስ የደረሰው ድርሰት ለነዚህ ተርፏቸዋል። መንፈስ ቅዱስ እስትንፋሱ ደርሷቸዋል። ያሬድ እኮ የጮኸው ትንሽ ነው አይደል እንዴ? ዋዳ ሊቃውንት ግን ብዙ አስፋፍተዋል። ይህንን ድጓ የቀመሩት እኮ ምልክት የሰጡትም ከኋላ የመጡ ሊቃውንት ናቸው አይደለም እንዴ? ድጓ ባዶ ዘር ጻፈ። ያሬድ ብሎ ባዶ ዘር ጻፈ። ምልክት ማን ሰጠ? ሊቃውንት። አዲያ አሁን ይሄ ምልክቱ አዋልድ ሊባል አይደለም። ያዝልኝ እንደዚህ ነው። እና አዋልድ ብሎ ለማቅለልም አይቻልም፣ ክብሩን መቀነስም አይቻልም። እና ዋናው የተገኘውን መያዝና የቅዱሳት መጻሕፍት ዘር መሆኑን መያዝ። ከቅዱሳት መጻሕፍት ዘር ከወጣ ሌላ ችግር አለበት ብሎ መተቸት ይቻላል፣ ማውጣት ይቻላል፣ መከራከር ይቻላል። ግን የቅዱሳት መጻሕፍት እንዲያውም የሚመስጥህ ነገር አሁን ብዙዎቹ ቤተልሔም ያቋቋሙ መምህራን የዜማ መምህራን እኔን በስልክ ይጠይቁኛል። እነዚህ አዋልድ ለጸናጽልም ለምን ወሰዷቸው ነው። እነሱ ጋር የሌላቸውን ተኔ ብዙ ወስደዋል፣ እየተጠቀሙበት ነው። ገብቷቸዋል። እነሱ ያልገባው ነው አሁን በአየር ላይ የሚሸግተው እንጂ የገባው መሸመት ነው የሚችለው። እና የመሸመት ችግር ካልሆነ በስተቀር ዜማው የሚያመጣው ችግር የለው። አዋልድ ያሉት እነሱ እንጂ እኛ አዋልድ አላልነው። በእኔ መጽሐፍ ላይ አሁን ጽፌ ያለው ወደፊት ይወጣል፣ አቅም ታገኛል። አዋልድ አላልኩትም። በአጫብር ድጓ ላይ ማለት ነው። በአጫብር ድጓ እኔ አሁን ራሱን የቻለ አንድ ማስተማሪያ ነገር አውጥቻለሁ፣ አንድ መጽሐፍ እየጻፍኩ። እሺ እንታ ብዙ ቃለ መጠይቆት ላይ እንደምሰማው አሁን የሚታወቀው አጫብር ዜማውና ወረቡ በጣም ተስፋፍቶ ነው የሚገኘው። ዜማውም ይታወቃል እና ግን አንድ ቃለ መጠይቆት ላይ የምንሰማው አጫብር የራሱ የሆነ አቋቋም ነበረው ሲሉ ሰምቻለሁ። እና ቅድምም እንደነገሩኝ ደግሞ አቋቋም የተደረሰው በአጫብር ዜማ ነው ብለውኛል። እና አቋቋሙ ሙሉ ለሙሉ ጠፍቷል ወይስ በአንዳንድ ሊቃውንት ተወስኖ አሁንም ድረስ ይገኛል ወይስ ከናካቴው ሙሉ ለሙሉ ጠፍቷል? ነገር እንግዲህ አሁን ይሄ አቋቋም አሁን ለመከራከርም አመቺ ስላልሆነ ድጋፍም ስላላገኘን ትተነው እንጂ አቋቋም ደራሲዎች ራሳቸው የዚህ ዜማ ባለቤቶች ናቸው። የዚህ ዜማ ባለቤቶች ናቸው። እንግዲህ አቋቋም ማን ደረሰው ነው የሚባለው? ተክሌ ልጅ ነው። የተክሌ አባት ማን ነው? አባ ገብረሃና ነው። የአባ ገብረሃና እኮ ነው አቋቋም የሚባለው። ታሪኩን ትሰማላችሁ? አባ ገብረሃና የዚህ ዜማ ባለቤት ናቸው። የቤተልሔም ዜማ ባለቤት አይደሉም። የአጫብር ናቸው። የአጫብር ዜማ ባለቤት ናቸው።
የዚህ ዜማ ባለቤት በመሆናቸው ነው በራሳቸው ዜማ አቋቋም የደረሱት። አሁን እንዲህ ብለን እንደመከራከር ብዙ ሰው ስለሌለ የምናውቀው ሰዎች ትንሾች ስለሆነ የሚረዳን ሰው ደግሞ ትንሽ ስለሆነ ይህንን አፋችን ከፍተን እንዲህ ነው ማለት ነው። ግን ራሱ ሁኔታው ያስረዳል። የእናንተ ዜማ የቤተልሔም ዜማ ጩህ በለውና በጸናጽሉን ጩህልኝ በለው። ሌላ ቦታ ነው ዞር የሚሄድ። በሱ ዜማ አይጮህልህም። በማን ዜማ ይጮህልሃል? በቆሜ ዜማ ይጮህልሃል። ለምሳሌ እንደው አስተጋባተን በለው አስተጋባተን በለው ብትለው አስተጋባተን አሁን በማን ተጮህ ብትለው ራሱ ይሄን ጎን ራሱ ግቢ ምን ነው ቅድም ግቢ ያለ እነ መደሮ እናሱ መደሮ አሊ እነዚህ በቀጥታ የኛ ዜማዎች ነው። በዚህ ነው የተደረሰው። አባ ገብረሃና የቆሚው ዜማ ባለቤት ናቸው። ልጃቸውም የእሳቸው ተረካቢ ነው። ተሰውረው የደረሱትም የዚህ ዜማ የቤተልሔም ነው እንዳይባል እንደዚህ ነው ሳስረዳ እንደዚህ ነው። ስለዚህ እሳቸው አቋቋሙን ከደረሱትና የአጨበር ባለቤት ከሆኑ የአጨበር አቋቋሙና የተክሌ አቋቋም ተመሳሳይ ነው ማለት ነው። የተክሌ አቋቋምና የአጨበር አቋቋም ተመሳሳይ ነው ማለት ነው። ይሄ ከመምጣቱ በፊት ከተክሌው በፊት ራሱን የቻለ ይሄ አሁን ይሄ ዘመን አለው የተቆጠረበት ጊዜ ማለት ነው። የተክሌ አቋቋም ወይም ደግሞ ታይ ቤት ላይ ቤት ምናምን የምትለው ዘመን አለ። አሁን ከዘመን አንድ በፊት አገልግሎት አለ። ያቋቋም አገልግሎት ማለት ለምሳሌ መቋሚያ የምትለው ጸናጽል የምትለው ተክሌ አቋቋም ከመጣ በኋላ ነው። ጸናጽል ከመጣ በኋላ ነው የነበር አይደለም። በቅዱስ ያሬድ እንደነበሩ ስላድኑ ላይ ምን ያለ እንደዚያ ነው። አገልግሎቱም አስቀድሞ የኛ መምህራን የራሳቸው ዝማሜ ነበራቸው። እኔ አባት ድረስ ይሄ እያከሰማቸው እስከሚመጣ ድረስ እኔ አባት ድረስ ነው የምልህ። እንግዲህ ዲዮ ኩሉ ሀየሰነኝ አይደለ? ይህንተ ሀየሰ ዝማሜ የተለየ ነው። ዝማሜም የራሳቸው የቻለ ማለት ነው። ጸናጽልስ ራሳችን የቻለ ጽፋት የሚባለው ራሱን የቻለ አሁን በዚህ ተጭኖ እያከሰም ነው መጣ። እኛ ዘመናውያን እየሆን ያንን እየተውን የአባቶቻችን ሳንወርሰው ማለት ነው። ይህንን የዘመኑን ወረስን እንጂ በቀጥታ እኔም አባቴን ትቼ ሌላ አቋቋም ቤት አድርጉኝ፣ ሌላውም እኔ ተከትሎ ሌላ አቋቋም ቤት ሄደ። አባቴ ግን ብቸኛ ሆነ። ስንመጣ ግን እኛው አስተማሪ ሆን እንደገና እነሱ ብልሆች ናቸው። የመጣውን ተቀበሉ። እኛ ስንጣላ ነበር። ምን ነው አሁን ቅርብ ጊዜ በእኛ ያው ያንተ ወረቡ ቀጥሏል። ወረቡ ቀጥሏል። ዝማሜውና ጸናጽሉ ነው ማለት ነው። ጸናጽሉና ዝማሜ ያይ ዝማሜው ብቻ ነው። አሁን ትዝ ይለኛል። እንደው አሁን የሚዘሙት የተለየ ነው። ተምልክቱ አይለዩም። ያው ምልክቱን ይዞ ነው። ልክ የዚህን መሰረት ይዞ ነው ይሄ የተደረሰው። አሁን ተክሌ ምናምን እያል የምንለው ያንን መሰረት ይዞ የዚህ መሰረት ግን እነሱ ናቸው። የዚህ መሰረት እነሱ ናቸው። እኔ በእድሜ እንደደረስኩበት ማለት ነው። ታሪክ ሳይሆን በእድሜ የደረስኩበት ነው የምነግርህ አሁን እና እየተጫናቸው መጣ። እኛም ደግሞ ይህን እየተውን ወደዚህ አይደል አሁን ያላከተመ የትኛው መሰለ ወረቡ እንደገና አሁን ያላያችሁት እናንተ እስካሁን ያልተረዳችሁ ጽፋት ይባላል። ተነስሙ ባሶ ጽፋት ይባላል። ባሶ ማለት ሀገር ነው። የት ነው ያለ? ጎጃም ውስጥ እና ባሶ ጽፋት ይባላል። ልዩ ነው። እነሱ ሲጽፉት
እንዲያው እንዴት ብዬ ልንገርህ? አሳይሃለሁ በእጄ ስራ። ለምሳሌ ቢያሳዩን ደስ ይለናል። በቃ እንደዚህ የሚሉት እና እንዲህ እያሉ ነው የሚሉት። እንደዚህ ያሉ በቃ ልክ እንዲህ ነው የእነሱ። ያ ባሶ ጽፋት ይባላል። ስማኒ ብለው ሰለስተ አሁን የጎንደር ሰለስተ አይጽፋም አይደለ? ይህ አለ አሁን አላከተውም አልከሳም። ባሶ ሊበን ብነዳ አሁን ወይም ደግሞ ሊቃውንትን ዘንድ እንዲህ እስቲ እንበለው እስቲ አንድ የጥንቱን ብዬ አንድ ቀን ብጀምረው ይመጣል። እዚያ እነሱ አሉበት፣ እዚህ አይደለም፣ እዚያ ፍርሳት ማይቶ እና አለ እንደዚህ። አሁን የቀረው ወረቡ ባሶ ጽፋቱ ይሄ እንዳለ ዜማው ጎጃም ውስጥ ይሄ አለ እንደታመቀ ነው ጥበቡ እንዳለ እና እንደናንተ ያለ እንግዲህ ሲገኝ እየቀሰማችሁ ሄዳችሁ እንደው አንድ ጊዜ እንደው እስቲ እዚያ መሀሉ እንደው ባሶ ጽፋት ስሙን ያዘው። ባሶ ጽፋት ይባላል። ባሶ ጽፋት ነው የሚባለው እና እንደዚህ ነው ማለት ነው። ይቅርታ እንግዲህ እና ዝማሜው እንትኑ ጠፍቷል ማለት ነው። ሙሉ ለሙሉ ጠፍቷል። እሱ ጠፍቷል፣ አክትሟል። እኛም ወደዚህ እንዲያውም ይሄንን በዚህ እንታያለን ብለን አሁን ደግሞ ያኛው የመጀመሪያው እኛ የነበርንበት አቋቋም ጠፍቷል። አሁን እኛ ተክሌ ስንዘም የዝማሜ ሰዎች ራሳቸውን የቻሉ ለምሳሌ በላይ ቤት እነ በይንታ ጥበቡ የሚባሉ የልማ ሚካኤል የነበሩ በይንታ ጥበቡ የሚባሉ ዝማሜያቸው የተለየ እንደዚህ አልነበረም። አሁን እኛ እንደነቀ ያው ብቻችን ስለሆነ ተተነው ግን ዘማዋለን። እጄ ስራ አለው አንተ ተዚህ ሄደህ እዚያ እነዚያ ደግሞ መጥተው አንተ እዚህ ነው የምትገናኙት። በዝማሜ እንቅስቃሴ አለው። ንዛት ይባላል። በንዛቱ ጊዜ ትገናኛለህ። በዚህ አዙርን ይሄ መቋሚያ እኮ ዝም ብሎ አይደለም። እንደዚህ ይሄ ትርከዛ የመብለት እንትን ሳይሆን በደንብ ነው የምትሰራው። ያ አሁን ጠፍቷል። ያ እንቅስቃሴው ጠፍቷል፣ የለም አከተማ። አሁን እነንታ ጥበቡ ነበር የሚዘሙት፣ ሌሎችም ነበሩ። እኛም ደግሞ ብቻችን ተው ነው ዝማሜ የሚባለው ከተማ የለም። አሁን መቋሚያ መያዝ ነው እንጂ አሁን ዝማሜውን አጊጠ በሚወድቅበት በሚነሳበት ንዛት አለው፣ እንትን አለው፣ ትርከዛ አለው፣ ንሽ አለው። የሚማርገ እናስተምራል። በጣም በጣም እና ልዩ ነው፣ ልዩ ነው። ያ ሁሉ አሁን እያከተመው አሁን እግዚአብሔር ፈቃዱ ሆኖ እንግዲህ ይሄ ነው ያላከተመው። እንግዲህ አጫበር እስካሁን እኛ ደርሰናል። ልጆችም እየተረከቡት ነው። እናንተም እንግዲህ እንደዚህ ገበያ ላይ ልታውሉት ነው መሰለኝ። ያው የንታ የባጫብር ላይ ባጫብር ወረብ ላይ ከጎንደር የሚለይበት በጣም ብዙ የእጅ ስራው የጸናጽሉ በጣም ይለያል። የእግር አነሳሱ ከበሮ አመታት ሁሉ ነገር ይለያል። ግን ከዛ በላይ አንድ የገረመኝ ነገር አለ። ሚል ወረብ አለ፣ የተለያዩ አሰይበል የሚባሉ አሉና እስቲ እነዚህን እንደ ምሳሌ ይንገሩ። ለየት ያሉ ነገሮች አባቶቻችን ነው። እኛ ዝም ብለን አሁን እዚህ አዲስ አበባ ይበላ ስንል እንዲህ ሌላ ይመስለዋል እንጂ እና አባቶቻችን የተረከብነው አለው ይበል እሰይ ይበል። ይሄ ደግሞ የያሬድ ምልክቶች ናቸው። የያሬድ የዝማሬ ምልክቶች የመጡ ናቸው።
እነዚህ ነው እነየ ምናምን የሚባሉ የያሬድ ምልክቶች የዝማሬ ምልክቶች ናቸው። ዝም ብሎ ይመጣ ነገር እና ሊቃውንቱ ያንን ለማሳንትን ሲዋሽቡ የወረቡን ወይ ቤላ እንደዚህ ልታል አሁን እኔ ብዙ አለ ወረብ እንደዚህ ያለው ብዙ ጊዜ እና ያ የአባቶቻችን ነው። እዚህ ሀገር ግን ያው ወዲያው የሰሙት ስለሆነ ሰምተው ስለማያውቁ ሰው ሲሰሙ አዲስ ነው የሚሆኑ። ያው የለመደ ሰው እንዲህ ሲሄዱ ደግሞ አንተ አሁን ስትሄድ ወደዚህ ከጤ ነገር ተለመደ ነው ምስክር ታገኝለታለህ። ዛሬ ግን እኛም ብቻ ነው ተሰማው ማለት ነው። አዎ እና እኛ አባቶቻችን ጋር ያለ አባቶቻችን መሰረትነት አንድ ነገር እኛ አንድ ነገር አንጀምርም አንዘምርም። አባቶቻችን ያሉት የእነሱን ፈለግ ነው እንግዲህ እንዳይረሳ አሉ ለማለት እንዲያው ሞተውም አሉ ሕያዋን ናቸው ለማለት እንንገር። ያው እንታው ዛሬ ከምናነሳው ወደ ዋናው ሀሳባችን እየደረስን ነውና በአጫብር ላይ ያሉ ታላላቅ ሊቃውንትን ልዘክር ነው በዋናነት ፕሮግራሙን ያነሳ ነውና ወደዛ ከመሄዴ በፊት ግን እስቲ ከአጫብር ወረብ አንድ ያሰሙንና ወደ ሊቃውንቱ እንሄዳለን። ብርሃን መንግስቱ ዘለዓለ እግዚአብሔር ለዘረዳነ ስብሐቱ ንቤኑ ለዘወረደ ብርሃነ መንግስቱ ዘለዓለ። ይህን ይመስላል። በእውነት የንታ ጥንትን የሚረምልም ነው። ቃለ ሕይወት ያሰማልን። ወደ ዋናው ሀሳባችን ሂድና በአጫብር ዜማ ላይ ታላላቅ ሊቃውንት እንደነበሩ ከዛ መካከል ደግሞ የእርሶም አባት አንዱ እንደነበሩ ሰምተናል። እርሶ ደግሞ አጫብር አቋቋሙ ላይም እንደደረሱበት አሁን ነግረውኛልና መቼስ በአጫብር አቋቋም ላይ ታላላቅ ሊቃውንት እንደነበሩ እርሶ ምስክር ነዎትና ከነዚህ ሊቃውንት መካከል እስቲ ይሄ እንትና የእንታንትና ይሄን አበርክቷል እያሉ ከና አበርክቷቸው የእንታንትና ደግሞ ይሄን አስተዋጽኦ አድርገው ነበር እዚህ ነው የሚገኙት እያሉ ከነ አበርክቷቸው በደንብ ይንገሩ። ያው ጀስት እንግዲህ ሊቃውንቱ ያው በድጓው ላይ አጫብር ድጓ የሚለው ላይ ጽፈናቸዋል፣ ተጽፈዋል። እኔም አሁን በምጽፈው መጽሐፍ ላይ ጽፌያቸዋለሁ። ለነገሩ ግን እንደው እዚህ ሁሉ ያደረሱት ታሪክ የማይረሳቸው ይህን የአጫብር ዜማ ምስክር እንዲኖረው ያደረጉ መስዋዕትነት የከፈሉ በቅርብ ጊዜ ያረፉ
የድጓ የአጫብር የድጓ መምህር መንግስቱ ወንድም አንድ እንዲሁ መምህር መንግስቱ ወንድም በጣም ታላቅ ሰው ማንም የሚያውቃቸው ፕሬዚደንት ነበሩ። በፍርድ ቤት እንዲያውም ፓርላማ ሆነው ነበር። አዲስ አበባ ነበሩ የነበሩት? አዎ አዲስ አበባ ነበር። አዲስ አበባ ፓርላማ ነበሩ። ትልቅ ሰው ናቸው። በጣም ፍርድ ቤት ነበሩ። ለዚህ ዜማ ግን አስተዋጽኦ ያደረጉ እንዲታወቅ ከአስተዋጽኦቸው በጥቂቱ ቢዘረዝሩልን። አዎ አሁን ለምሳሌ እሳቸው የድጓ መምህር ናቸው። የአጫብር ዋናው እና በጣም ይገርምሃል እኮ የፍርድ ቤት ዳኛ ነበሩ። የፍርድ ቤት ዳኛ ሆነው የአንዲት መበለት ሳንቲም ያውቁ ጉቦ የሚባል የማይወዱ አውቃሽ የሚያዝላቸው ታሪክ አንድ ቀን ብለዋል። የራሳቸውን ቀለብ ተማብላት በስተቀር ባለ ጉዳይ ይህንን አምጣ ብለው ጉቦ የማይቀበሉ ዳኛ ሆነው ጉቦ ያልተቀበሉ በታሪክ ይህን መንግስቱ ወንድም ናቸው። እና ለዚህ የአጫብር መከሰት ተተቀበረበት የመነሳት ህይወት እንዲኖር ያደረጉ እሳቸው ናቸው። እና የድጓው የአጫብር መምህር ነበሩ። የፍርድ ቤት ዳኛ ነበሩ። ፕሬዚደንት ነበሩ። ሀብታም ነበሩ። ወንበር ዘርግተው ነው ያስተማሩት። እንዴት ነው አጫብሩን ሊያስፋፉ የቻሉት እሳቸው? እኛን በመሰብሰብ ስብሰባ በማድረግ የአጫብር መምህራንን ቆሜ መምህራንን አንድ ላይ አድርገው በመሰብሰብ እናቋቁመው እንዲሆኑ መቅረት የለበትም፣ ትንቢት አለው፣ ይነሳል፣ እንደዚህ እንደተቀበረ አይቀርም ብለው ሰውን በማሰባሰብ አቤቱታ በደብዳቤ ጽፈን ለሊቀ ጳጳሱ አቅርበን በሊቀ ጳጳሱ ፈቃድ አግኝቶ ለቅዱስ ፓትርያርኩ ለቅዱስ ጳውሎስ ቀርቦ ከዚያ በኋላ ነው ይህ ዜማ እንዲስፋፋ እንዲነገር ከተቀበረበት እንዲነሳ እንቅስቃሴ ሊያደርግ ይቻለ እንጂ አዲስ አበባን አይሻገር ተብለው እነዚህ የዘመኑ ወጣቶች እንዳይገባ ያደረጉበት ሰዓት ነበረ ማለት ነው። ያን የሰበሩት አቡነ ጳውሎስ በፊርማቸው እኒህንታ መንግስቱ በፊርማቸው ሊቃውንትን ሰብስበው ስለተወሰነ ማለት ነው። እና ይህን አስተዋጽኦ ያደረጉ ትልቁ ሰው እሳቸው ናቸው። አብረዋቸው የነበሩ ደግሞ ክቡር ዲመሃ ገነት አብይ አለሙ የሚባሉ ታላቅ ሊቅ ያጫብሩ ድጓ በጎች ማንም ጥየቃ ለሰው ምን ታውቃለህ ብለው የሚሄዱ ዲመሃ ገነት አብይ አለሙ ይባላሉ። እና ዲመሃ ገነት አብይ አለሙ በንጉሠ ነገሥቱ የተሾሙ ዲመሃ ገነትን የተሾሙት በንጉሠ ነገሥቱ በኃይለ ሥላሴ የተሾሙ የቤተ ክህነት ሆነው በመንግስትም ይህን ያህል ክብር ያገኙ ማለት ነው። እነዚህ ናቸው። እና ሌሎች ሊቃውንትም አሉ። እርግጥ በዚህ ጊዜ ይህንን ስናቋቁም ጸሐፊ ትእዛዙን የነበርኩኝ እሳቸው ሊቀ መርምር ናቸው። ሌሎችም እነ መርጌታ ህሩይ አለማየሁ የሚባሉ አሁን በቅርቡ ጊዜ ሞቱ። የድጓ መርጌታ ነበሩ። ደብረ ማርቆስ ከተማ የከተማው ደብረ ማርቆስ ዜማ የሚያስተምሩ ነበሩ። መርጌታ ህሩይ አለማየሁ የሚባሉ እንደገና ደግሞ መርጌታ ሊባኖስ የተመኘ የተባለ እንዴት ያለ ተናገር ስንቱ ሊቃውንት ስንቱ ላንሳል ምን ዛሬ አንስቼ ስንቱ ኧረ ስንት ሊቃውንት እንዲሁ ስታያቸው ግን ገርማቸው ማስተማር የሚችል አካሄዳቸው ማስተማር የሚችል አለባበሳቸው ማስተማር የሚችል እንዳሁን በዚህ በኮት ዝም ብለን የሚሄድ እኮ አይደሉም። እግራቸው እንዲያው ራሱ እንትን ጋቢያቸው እየተጎተተ ጋሬጣ የሚጨርሰው ነበሩ እነዚህ ሊቃውንት በሙሉ። እና እነዚህ ነበሩ። ሌሎች ሊቃውንትም አሉ። እንግዲህ
ስም ዝርዝራቸው ሊሳሳተኝ ይችላል እንጂ አሉ በየቦታው ሊቃውንቱ የነበሩ እነዚህ ያነሳሁልህ መቼም አብረውኝ የነበሩት አብረው ለዚህ መስዋዕትነት የከፈሉ ይህንን አቋቁም ያጫብር ዜማ እንዲስፋፋ ድጓው እንዲታተም ካደረጉት በኮሚቴነት የሰሩትን የገለጽኩልህ። ያው የንታ እንደሚታወቀው አጫብር ዜማ በዋናነት በጎጃም ላይ ነው ተስፋፍቶ የሚገኘው እና እርስዎ ደግሞ ወደ አዲስ አበባ ይዞት ገብተዋል። በአሁኑ ሰዓት ዜማው የሚገኘው በአዲስ አበባ እና በእርስዎ አዲስ አበባ እርስዎ አስፋፍቶታል። በጎጃም ደግሞ ቦታው ስለነበር ይገለገልበታል። ከዛ ውጪ በሌላ ቦታ አገልግሎት እየሰጠ ያለ ማለት ነው የአጫብር ዜማ። እንግዲህ በዚህ ቦታ አገልግል ማለት አይቻልም። እርግጥ በሰፊው አይሰጥም፣ በሰፊው አይሰጥም። አሁን በዚህ በጎጃም ክፍለ ሀገር በከፊል በተለይ ወደዚህ ወደ ባህር ዳር የቀረቡት ናቸው ቤተልሔም እንጂ ይህን አዴትን ዳንግላን ወደዚህ ያለው የዚሁ ትንፋሽ የተነፈሰበት ስለሆነ ወረቡ ምኑም አንዳንድ ጊዜ ይባላል። ሌላው በአድባራት በገዳማት ስነድ እንደተባለው አሁን እኛ በዚህ አሁን እያስፋፋን ያለን በዚህ በጎጃም ነው እንጂ እስካሁን ድረስ አልተወረሰም። ነገር ግን የእግዚአብሔር ፈቃዱ ሆኖ በወጣቶች አማካይነት አሁን በዓለም ዙሪያ እየተነገረ ነው። ዓለምን እያዳረሰው ነው። አሁን በዚህ በዓለም ዙሪያ ይሄ ዜማው ባይነገርም እንኳ ወረቡ የማይነገርበት ቦታ የለም። ልጆቻችን እዛ ውስጥ ገብተዋል። እኛም አስተምረናል። ያስተማርነው ላያቸው ልጆች ሄደዋል። ሲመጡ ደግሞ ከዚሁ ቀልበው ይሄዳሉ። ያው እያስተማሩ ነው ያሉ። ወደፊት ግን በበለጠ እኛ ደግሞ ጊዜ ብናገኝ ሄደን አንድ ጊዜ ብናስተምር ደግሞ የበለጠ ይስፋፋሉ ብለን እናምናለን። እሺ እንታ እንደሚታወቀው የእርሶም አባት የአጫብር መምህር ነበሩ። እርሶን ደግሞ ድጓ ያስተማሩት የቆሚ መምህር የንታ መንግስቱ እንደሚባል ከታሪክ ወስደ ሰምቻለሁ እና እስቲ ስለነዚህ መምህራን ይንገሩን። ስለ እርሶ መምህር እርሶን ለዚህ ያበቁት እነማን እንደሆኑ። ልክ ነው። የኔ አባት እንግዲህ ከኔ ላይ ያከትም ካልሆነ መምህራን ናቸው በትውልድ ሲመጡ። ያው የኔ አባትም የዜማው ዋና መምህር ስለነበሩ የአጫብር ዜማ መምህር ናቸው። ያው እንግዲህ እሳቸው ብዙዎችን ሲያስተምሩ ነው ያገኘኋቸው። ያው የእሳቸውን ዜማ ከተማርኩ በኋላ ለዚህ ምን ይሄ ብቻ ይጠቅማል፣ እስቲ ደግሞ ቆሜውን ልማረው ብዬ ነው ወደ ደብረ ወርቅ ቆሜውን ተማርኩ እንጂ አጫብር አባቴን የተማርኩት ማለት ነው። እና አባቴ ብዙ መምህራን እንደዚህ ያው የድሮ መምህራን ያው ተምረው የሚጠብቃቸው እርሻ ስለሆነ ወደ እርሻው ነበር የሚሄዱ። እኛና እናስተምርም ብለው በመንፈቅ ፈቃድ እዚያ ነው የተማርኩት እኔም እንጂ እኔንም እዚያው ምን ያደርጋል እኔ ተምሬም የመጣሁት ወደ እርሻ ነው። እዚያው አርሶ ይበላ ይሻለዋል የሚል ወደ ትምህርት ቤት አላኩኝም ነበር። ግን አንዳንድ እንግዳ ተቀባይ ናቸው። ብዙ ጊዜ ሲመጣ ሰው ለልጆች እንዲያው አላስተማርክም ምናምን ሲላቸው ምን ያደርጋል ሲሉ ነው የምሰማቸው። እና እኔ ደግሞ ያው የድሮ ስርዓት እንግዶች ሲመጡ አሁን እግር ማጠብ አለ። ተንበርክኬ እግር አጠብ ነበር እና ጠቅሞናል አለ ጉዳይ ትህትና እና ያ ሳርግ ሰማ ነበር። እና ታደኩ በኋላ እንዲያው ነገሩ ትዝ እያለ እኔ ለትምህርት ፍላጎት ሲኖር ብቻ ነው የሄድኩት። የልጅነት ሳይሆን ታወቅኩ፣ ጥቅሙን ታወቅኩ በኋላ ነው የሄድኩ ማለት ነው። እና አባ ጌራ የሚባሉ ባህታዊ ነበሩ። እሳቸው ዘንድ ጠፍቼ አባቴ እንግዲህ ቅርብ እኮ ነው አሁን እንደመጣንበትና እንዲህ ነው የሚሆነው። እና ጠፍቼ እዚያው አባ ጌራ ቤት ሄድኩኝ። አዳ ሊወስዱ ይመጡ። አባ ጌራ የሚባሉ ባህታዊ ናቸው፣ ቅዱስ ነው። አይ ተው እግዚአብሔር አበርክቶት ነው የመጣ ልጁ መሄድ የለበትም መማር አለበት አሉ። እኛ ባህታዊ ድምፃቸው ስለሚሰማ አባቴ ተመልሰዋል። እኔ ትምህርቱን ቀጥሎ
ትምህርቱም የመንፈስ ቅዱስ ሆነ ቅድም እንደተረዳቸው እና በዚህ ምክንያት አባቴ ዝማሬ መዋሥዕት ያስተምሩ ነበር፣ ድጓ ያስተምሩ ነበር። ያን ሲያስተምሩ ግን ቅድም ጀምሬላችሁ እንደቀረሁት አንዱን ተማሪ ያው የእርሻው ግብ አለ አይደለም፣ እርሻው ግብ አለ አይደለም፣ መሀል እዚህ ህፃናቱ ይሆናሉ። ድጓውን የሚማሩት ደግሞ በግራና በቀኝ ነው። አንዱ በዚያ በግራ መጨረሻው ላይ የሚያርፍበት በሬው አንዱ እንደዚያ ሆኖ ነው ያስተምሩ የነበር። እዛ ተናግረው እዛ ሲደርሱ ያን ምን አላቸውት፣ እዚህ ሲደርሱ ያ ምን አላቸውት። እዚህ መሀል ደግሞ ልጆችን ሀሁ የሚለውን አንድ ተነሱ የላቀውን ተማሪ በል አስተምር እያሉ እንዲያ ነው የደረስኩበት። እኔ የዚህ ክብር ነበራቸው የኔ አባት። ዜማው አሁን በምስክር ደረጃ የተሰጠ ይገኛል የአጫብር ዜማ እና እንደ ቤተልሔሙ ምን ያህል ዓመት ይፈጃል አንድ ሰው የአጫብር ዜማ መምህር ለመሆን? ምስክሩ ሰውን በምን አይነት ሁኔታ ላይ ነው የሚገኘው የሚለውን ይንገሩኝ። እንግዲህ ይህንን ስናቋቁም የምስክር መምህር ሁሉ መድበን ነው። የምስክር መርጌታ ያደረግናቸው ባህታዊ ነበሩ። አባ ገብረ ማርያም ታሪካቸውን ሰምታችሁ ከሆነ ድንግል ነበሩ። በጣም ሊቅ ነበሩ እና እሳቸውን ዜማ ምስክር የአጫብር ዜማ ምስክር አድርገን የመደብናቸው። የምስክር ቦታውም እኮ ተመድቧል። አጫብር ኪዳነ ምሕረት ቅድም ነገርኳቸው ጥንተ ቦታዋ ላይ እዚያ እና በረሃ ስለሆነ እላይ ወደ ደጋው መጥተው አስተምረው በሚመረቁ ጊዜ እዚያች ቦታ እንዲመረቃ የሚል ውሳኔ ነው ያለን። የኛ ውሳኔያችን እንደዚያ ነው። ከዚያ በኋላ እሳቸው የዚህ የአጫብር ድጓ ምስክር ሆነው እንዲያስተምሩ በመምህራን ተመረጡ። የመምህራንን ምርጫ ደግሞ ጳጳሱ አጸደቁ። ጳጳሱ ያጸደቁት ነው ፓትርያርኩ አጸደቁ። በዚህ ምክንያት ሲያስተምሩ ቆይተው በእድሜ ገደብ ይህን ዓለም ትተው ሄዱ። ከዚያ በኋላ ሌላ ሰው ተተክቶ አሁን እያስተማረ ነው ያለ ማለት ነው እና የድጓው ትምህርት ያው የዜማው ትምህርት እየቀጠለ ነው ያለው ግን እንዲያው አክቲቭ ስላልሆኑ ሰዎቹ ወጥተው ብዙ አላስፋፉም ነገሩ እንጂ ዜማው እየተካሄደ ነው ያለ። ዜማውን ሲጨርሱም እየተመረቁ ነው ያሉት። ያው እንታ እንደነገሩኝ የቆሜ ዜማን የተማሩት ከእንታ መንግስቱ ነው እና ደግሞ መጀመሪያ እንደነገሩን የቆሜ ዜማና የአጫብር ዜማ ብዙም ልዩነት የለውም አሉኝ። መጀመሪያ ዜማውን ከአባቴ አጫብሩን ተምሬ ቆማውንም ለወቀው ብዬ ከእንታ መንግስቱ ገባው አሉኝ። ይህ ማለት ልዩነት አላቸው ማለት ነው ይመስለን ነበር። እኛ ታላየው ልዩነት አለ ይመስላል። አሁን እኛ ቆሜ ስትለው የብቻ ይመስላል፣ አጫብር ስትለው የብቻ ይመስላል። አሁን ስናየው እኔ ሄድኩኝ ወዲያው ጊዜም አልፈጀብኝ። ያው የተማርኩት ስለሆነ የተመረኩ እንግዲህ በዚያው በቆሜው ወዲያው ጊዜም አልፈጀብኝ። የቆሜ መምህር ተብዬ ወዲያውኑ የተመረኩት የአጫብር መምህር ተብዬ ሳይሆን የቆሜ መምህር ተብዬ ነው የተመረኩት በዚያው ማለት ነው። ስመረቅ ግን የተማርኩት ያው የአባቴንም ያንንም ነው ማለት ነው እና በዚያው በደብረ ወርቅ አካባቢ ነው የተመረኩት። የጎሳ የሚባል ትልቅ ሀገር እዚያ ቦታ ነው ለመጀመሪያ ጊዜ እዚያ በሀገሪት ባህል እንዳሁኑ በቅጥር ሳይሆን በውድድር ሳይሆን አገር ቤቱ የቦታው ማለት ነው የሚፈልግ ቦታ ሰዎች ተልከው ልጅዎን ይስጡን ተብለ ያጠናል። ህዝቡ ገጠር ያለው መምህር የሚፈልግ ከሆነ ያጠናና አረ እንዲህ ያለ ልጅ አላሉ በጣም የሚያስተምር በጣም ያጠናል። ታጠና በኋላ ሰው ተልኮ ሽማግሌ ተልኮ መምህር የተጠየቀው እኔ አይደለም የምጠየቀው እንዲህ ያለ ልጅ አለው ታሉ ይስጡን ልጃችን ይሁን አባቱን ነው ተብሎ ተመርቆ ከዚያ በኋላ አዎ ይችላል
መርቄዋለሁ። ዝም ብሎ እኮ ነው ያለ ሂድ አስተምር እያልኩት እምቢ ብሎ ነው ያለ አሉ። ፈቃድ ይሁን ተባልኩ፣ እሺ አልኩት። እዚያ የድጓ መርጌታ ሆኜ የጎሳ ቅዱስ ጊዮርጊስ የሚባል የመጀመሪያ ጊዜ አትሮንስ የዘረጋው እዚያ ነው። እንግዲህ እዚያ ሳስተምር እንግዲህ እንዳልኩ ዜማውን አስተምራለሁ። እግዚአብሔር ይመስገን። ይህን አቋቋሙን ደግሞ ወዲያው እንደተማርኩት ነበር፣ አልጠፋኝም። አቋቋሙን አስተምራለሁ። የቅኔ መምህርም ስለነበርኩኝ ቅኔውን በዚያ እነግራለሁ። በተለያየ መልኩ ወጣትነት የማታደርገው ነገር እንደዚህ። ውድ ተመልካቾቻችን ቆይታ እያደረግን ያለ ነው ከመጋቤ ሃይማኖት ዲበኩሉ ሀያሰጋ ነው። ከአፍታ ቆይታ በኋላ እንመለሳለን። አብራችን ውድ ተመልካቾቻችን ቆይታ እያደረግን ያለ ነው ከታላቁ ሊቅ ከመጋቤ ሃይማኖት ከዲበኩሉ ሀያሰጋ ነው። ከአፍታ ቆይታ በኋላ ተመልሰናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። የእንታ እርሶን አጫብር የቆሜ ዜማ ያስተማሩት ታላቁ ሊቅ የእንታ አፈወርቅ ናቸውና እስቲ ስለሳቸው ምን እንደሚመስሉ። የእንታ አፈወርቅ የታላቋ ገዳም የደብረ ወርቅ ዋና መምህር ነበሩ እና በጣም ጮሆ የማይሰለቹ አገልግሎት ወዳጅ እንዲያው አገልግለው የማይሰለቹ ታላቅ አባት ነበሩ። እንዲያው ያለ እድሜያቸውም ለሞት የዳረጋቸው እረፍት የማጣታቸው ይመስለኛል። ምክንያቱም አሟቸው ነው። ክንታሮት የሚባል ከመቀመጥም ሊሆን ይችላል፣ ከመቆም ይቻላል። እሱ እንዳሁኑ የተሻለ ወቅት ሳይመጣ በደንቆሮ ጊዜ ነው የሞቱት ማለት ይቻላል። በሚድኑበት ሰዓት እና አሁን የሚጠጥቱ ታላቅ አባት ናቸው። እሳቸው እንግዲህ በጣም ሲጮሁ እንዚራ ነበሩ። እንዚራ አንድ ቀለም ሲጮሁ እንዲያው ሺህ ጮህ የሚመስሉ በጣም የተለዩ ነበሩ። እውነት አፈወርቅ ነበሩ። አፈወርቅ አገኘ ይባላሉ። ለዚያች ለደብረ ወርቅ እንዲያው ጌጥ ነበሩ። እንዲያው እስቲ እንስማቸው የሚባሉ ሰው ነበሩ እና ዜማውን በደንብ የቆሜ ዜማውን በደንብ ነው የሚችሉት። ድጓ አለ፣ አርከስሉስ የሚባል ድጓ እንዲያው ተዚህ ተሽታቸው አርከስሉስ የሚባል ድጓ እንዲያው ተዚህ ተሽታቸው እንዲች እያደረጉ ነበር። እንደ በጣም ተዚህ አይለዩትም ነበር እና እንዲያው ይህንን ድጓ ሲያላምጥ እየዋለ ትላቸዋለች ባለቤታቸው። እሺ የመምህራን ቤቱ ችግር ነው፣ ጩኸታቸው ብቻ ነው የሚቀረው። እነሱ ያን የሚመገቡ ቃል እግዚአብሔር ነው። ቤተሰብ ደግሞ ምን ይመገብ አስቸጋሪ ነው እና እንዲያዝ ነበሩ እና ታላቅ ምሁር ነበሩ። ይሄ ብቻ አይደለም፣ ቅዳሴውንም በዘመናዊ መልኩ ተምረውት ነበረ። ቅዳሴ ያስተምሩ ነበረ። አቋቋሙን ይህን ተክሌውን በደንብ ይዘሙት ነበረ፣ ያስተምሩ ነበረ እና ለትምህርት ወደኋላ ሳይሉ ይህን ሁሉ እያስተማሩ ባሉበት ሰዓት ነው እያስተማሩ ነው እና ለእድሜያቸው ለሞት ደርሶ ሳይሆን በሕማም ነው እንትን ያሉት የሞቱት እንጂ በጣም የአገር ጌጥ ነበሩ እና ከዚህ ተርፎ በየአድባራቱ ይምጡልን ያገልግሉልን እየተባሉ እየሄዱ ሲያገለግሉ አድባራት ሁሉ ክብር የሚያገኙበት እለት ነበር። በጣም የአገር ሹም ነበሩ። መርጌታ ሆነው የአገር ሹም የእሳቸውን ያህል የተከበረ ሰው የለም። እሳቸውን ያህል በእውነት አገር የሚያውቀውን ሰው የለም። እርግጥ እግዚአብሔር ይመስገን ልጆችን አፍርተዋል። አሁን የቅዳሴ መምህርንም የዜማ መምህርም አርሰዋል። ጥሩ ልጆች አላቸው እና እሳቸው ለቤተ ክርስቲያን በጣም ደካሚ ነበሩ። ሳይበሉ ሳይጠጡ ይህን ብቻ ቃል እግዚአብሔርን እየበሉ እየጠጡ የኖሩ ታላቅ አባት ነበሩ ማለት ነው።
እስቲ የጉባኤያቸው ስፋት ምን ይመስል ነበር? እንዲሁም እስቲ መምህራን የተለያየ ጸባይ ያላቸው፣ አንዳንዶቹ ቁጡ ይሆናሉ፣ አንዳንዶቹ ከተማሪ ጋር በጣም ቅርብ ይሆናሉ። ብዙ የመምህራን ባህሪ ያለና በጣም እውነት ነው። እናንተ ከመምህራን ውስጥ ናቸው። የመምህራን ጠባይ የተለያየ ነው። የተለያየ ጠባያቸው የተለያየ ነው። የይንታ አፈወርቅ ጠባይ ደግሞ ልዩነት ነበሩ። እንዲያው ብቻ በዚህ የሚገለጽ አይደለም። ልዩ ጠባይ ነበራቸው። ቃለ እግዚአብሔር እንዲያው ያውቃሉ። ቃለ እግዚአብሔር በጣም አዋቂ ናቸው። ግን ያን ያህል ለመዝራት አይቸኩም። ለመናገር ለተማሪ እንዲሁ ለመናገር እንዲሁ አንተ አሁን ልቀበል ብትል ያን ያህል አይዘሩልህም። ለምን አይነት ሰው ነው የሚዘሩት? መልሰው ያው እና አንተ ግን ትፈልጋለህ እንዲያው ይህንን ለምሳሌ ገበሬ እኮ ተልሞ የተለመውን ሳይዘራው እኮ ወደ ቤቱ አይሄድም አይደለም። አንተ ደግሞ እንደው ፍላጎትህ ይህንን ልጨርሰው ብለህ ነው። እንግዲህ ተማሪ መቼም ዛሬ እዚህ አድርሼው አድራለሁ ነው የሚል የሚገባው ተማሪ እንደዚያ ነው። ግን ያ የሚጓጓው ተማሪ ያን ያህል ፍላጎቱን አያረኩም ነበር። እንዲህ አሉ። ትልቅ ጋቢ ያለበት እዚያ ተሸፍነው እንቅልፋቸው ሳይመጣ እንቅልፍ የተኙ ይመስል መግለጽ እኮ አያስፈልግም። ይሄን እንዲያው ስለ ኮረኮራችሁ ነው እንጂ ይህን ብታወጥ ጥሩ ነው። እንዲያው እንተ በመምህራን ታሪክ ላይ በተለይ በተክሌ አቋቋም መምህራን ታሪክ ላይ ቀለም የሚነፍጉ ለተማሪ ለይቶ የሚናገሩ ብዙ የመምህራን ጠባይ ያለና ግን እንዲያው ለመምህራን እንዲህ ባይባል ለማለት ፈልጌ ነው እንጂ እሱማ በጣም ነው እንጂ በጣም እና እግዚአብሔር ይመስገን የገለጸልን ስለሆነ ድጓው የተለያየ ድጓ ነው። ደብረ ወርቅ ያላት የተለያየ ድጓ ነው። ዝም ብለህ ራስህ እንዲሁ ያለ ዊዛውት ቲቸር ነው የምትሉት እናንተ ያለ አስተማሪ ዝም ብሎ የምታዋደው ድጓ አለ። ያን ዝም ብለህ አንድ ደው ታጥራለህ። ምንም ችግር የለም። እሳቸውም ግዴታ ያስፈልጋል። አንዳንድ ጠንቅቆች የሚባሉ አሉ አይደል? አመል ያላቸው እነሱን የግድ ፈልገህ ተሸላምጠን ቢሆን እኛ ለመምህራችን እኮ አንተ እናደርገው እኮ የሚፈልጉትን እንዲያው ሰንበቴ እንኳ ሲኖር ሄደን ትርፍ ጠላ በእንስራ ያኔ የተረፉን ጠላ ዘንላቸው ነበር። ቀለም እንዲነግሩ ማለት እንደ መግዛት እንደዚህ እንዳደርግ ነበር። እኛ እንቸኩላለን። እሳቸው ግን ቤታቸው ተቀምጠው ብቸኩል አይወዱም። ዝም ብሎ ሊያሹ ይፈልጋሉ። እና ደግሞ የመምህራን ጠባይ በጣም የቆየ ነው። አንተ የእሳቸው ብቻ እኮ አይደለም፣ የእሳቸው ብቻ አይደለም። አሁን የቤተልሔም መምህራንም ዘር ነግረው ምልክት የማይነግሩ አሉ ይባላል። እውነት ነው። እና ያ ተሎ እንዳይገባ እኮ ነው፣ ቶሎ እንዳትሄድ እኮ ነው። ያን ሁሉ አሁን ተማሪ ዘመናዊ አካሄድ መጣ። አሁን መምህራን እኮ ዋጋ የላቸውም። ጻፊት መጥተዋል። ነገር አንደኛ ዘልቆ የሚማር ተማሪም የለን። እንግዲህ የለንም እኮ አፋሙቅም ይባላል። ያው ሱቅ በደረቴ አለ። ሱቅ በደረቴ እችን እዚህ ቋን በዚህ በኪስ አሁን ሞባይል መጥቶ እንደውስ ድጓ ሁሉ እዚህ ሞባይል ውስጥ ገብቷል እኮ። ጸሎቱ ሳይቀር በሞባይል እየተጸለየ አይደል? የመጣ ጊዜ እኮ እኔ አሁን በሞባይል ጸልዬ እግዚአብሔር ይሰማኝ አይመስለኝም። ገና ሆኜ ይሁን እንጂ እና እሳቸው እንደዚህ ያሉ ነበሩ። ታሪካቸው ድካማቸው ብዙ ነው። ግን ደግሞ ያው የመምህራን ባህሪ የሆኑ ያችን የመንፈግ ባህሪ ነበራቸው። ያው የንታስቲ እሳቸው በጣም ብዙ ሊቃውንት እንዳስተማር ይታወቃል። ከዛ መካከል አንዱ እርሶ ኖትና ከእሳቸው ውስጥ ከወጡ ተማሪ መምህራን መካከል ሁሉንም መዘርዘር ባይቻል ጥቂቱን ያንሱልን። ከእሳቸው አሁን መምህራን የኔ ጓደኛ የነበረ ወንዱ አብረኝ ባለ የነበረ መርየታ አይሪሴ የሚባል ነበረ። እሱም በህይወት የለም መሰለኝ። እንደገና ደግሞ መርየታ አለም የሚባል ነበረ አብሮ የነበረ። እሱም በህይወት ያለ አይመስለኝም። ብዙዎችን አስተምረዋል። ከኔ ጋር ብዙ በአትሮንስ ተሰልፈን በአንድ አትሮንስ የተማርን
አንድ 3 ያህል እንሆን ነበረ እና ከዚያ በኋላ ብዙ አስተምሯል። ተማሪ ብዙም አልተገኘም። እኛው ነን ተሩቅ ሀገር ሄደን ተማሪዎች ናቸው እንጂ እዚያ ተማሪው አይማርም። ደብረ ወርቅ ላይ የሚማር ተማሪ የለም። እንደገና አስተማሪው ብዙ ነው። ንባብ የሚያስተምሩ ማታ አለ፣ ጾመ ድጓ የሚያስተምሩ ማታ አለ፣ ዝማሬ የሚያስተምሩ ማታ አለ። የድጓ መምህራን ብለህ ፈልገህ ግዴታ የምትሄዳለህ። ቅዳሴ የሚማረው ደግሞ የምንተስኖት የሚባል የቅዳሴ መምህር አለ፣ እሱ ያስተምራል። በቃ እና ብዙ አይደለም፣ ይሄን ያህል አይደለም። ዋናው የእሳቸው አገልግሎታቸውና ያው በጉባኤው ላይ ተገኝቶ ማስተማራቸው ነው እንጂ ብዙ ይህን ያህል ደቀ መዛሙርት መምህራን ብዙ አወጡ ማለት አይቻልም። እኛ ነን የእሳቸው ልጆች። እሺ እንታ ከታሪኮት እንደነገሩን ከአባቶት አጫበር ተምረው ከእንታ አፈወርቅ ደግሞ የቆሜን ዜማ ጥንቅቅ አድርገው ተምረዋልና መቼስ ከመምህራን ልዩነት ይኖረዋል ብለውኛል። ቆሜና አጫበር ዜማው ተመሳሳይ ነው ቢሉኝም እና እስቲ ተመልካቾቻችን ግልጽ እንዲሆንላቸው ከሁለቱ መካከል ያሉትን ልዩነቶች ወይ ከጾመ ድጓ ሊሆን ይችላል ወይ ከምዕራፉ ልዩነቱን ለተመልካቾቻችን ግልጽ እንዲሆን ምሳሌ ጠቅሶ ቢያስረዱን። መቼም እንግዲህ አባቴ እንትን ናቸው እንደው ዘመኑ የገባቸው ይመስለኛል። ሳየው በሌላ ላይ የተሰለፉ ስላልሆነ እያረሱ ስለሆነ በእርሻው ላይ የሚመጣው ተማሪ ከትምህርት አንጻር እንጂ ሌላ ፈልጎ ስላልመጣ ስለሚያውቁ መሰለኝ እና እሳቸው በእርሻ ላይ ሆነው ስለሚያስተምሩ ንፍገት የላቸውም። በእውነቱ አይቻለሁኝ። በጣም እንደገና ቤተሰብ በልቶ ጠጥቶ ተማሪው የዚያው የእሳቸውን ግብረ በላ ሆኖ ነው የሚማረው ተማሪው እንዳየሁት ከሆነ እና እሳቸው እንደዚህ ያለ እንግዲህ እንዲያው የወላጅ አባቴ ናቸው ብዬ ሳይሆን ንፍገት ምናምን አላየሁባቸውም። ምክንያቱም እኔም ዝም ብዬ ተልተሎ እማር ስለነበር የአቃተኝም ነገር ስለሌለ ያየሁባቸው፣ ለሌላውም ያየሁባቸው አሁን በቅርቡ የሞቱ ሰው አሉ። ዝማሬ መዋሥዕት ሲያስተምሩ ይህን ታካሴ ዘገየ የሚባሉ ነበሩ ያሉ ነበሩ። ይገርምሃል። እና እሳቸውን ሲያስተምሩ እንዲያው ምንም እንከን የለም። ራሱ ለትምህርቱ ሲሉ በሬዎችን እዚህ አቁመዋቸው ይመጣሉ። እዚህ አይደል አትሮንሱ ያለ ሰውየው እዚህ ያለ ለዚያ ሲሉ ምን አልከው ብለው እንደገና ተመልሰው ሲመጣሉ። ያ የትምህርት ፍላጎታቸው ነው አይደለም። ቢነፍጉ ግን እርሻውንም ጨርሰው ይመጡ ነበር። ግን ይህን አይጨባቸው ቅን መንፈስ ነው ያየሁባቸው ይመስለኛል። የንታ ያው በአጫብሩና በአጫብር ዜማና በቆሜ ዜማ ላይ የተወሰነ ልዩነት ይኖራልና እነዛ ልዩነቶችን በምሳሌ አዎ እንግዲህ አንዳንድ ቅድም ብያለሁ። አሁን ግቢና ግቢም አንድ ልዩነት ናቸው። የአጫብርና የቆሜ አይደለም። ግቢ ያው እንደዚህ ናይቢ ነው ምልክቱ ብዬ ነገር አለ። እንደገና ደግሞ ነሰይ መዝሙረ ወሰብሕዮ ይሄ ቆሜ ነው። ወሰብሕዮ ያጫብር ነው። እንደዚህ ያለ ልዩ አሁን ይሄ ንግስት እኮ ነው እንትኑ ከመለከቱ አዋልደ ነው እና በዚህ ላይ ወሰብ ቆሜ ነው። ወሰብሕዮ መጨረሻው አንድ ነው፣ ግን የት ላይ ነው? ሰብ ብላይ ነው። ልዩነት የታለ? እንደዚህ ያሉ አንዳንድ ነገሮች ላይ አሉ። እንደዚህ አያያዝ ላይ እዚህ ጉሮሮ ላይ አያያዝ እንጂ ሌላ ልዩነት ብዙ በስፋት ስለሌለው ነው አንድ አድርገን የምናካሄደውም ለዚህ ነው ማለት ነው። እስቲ አንድ ዜማ ይበሉልንና በዛ መካከል ያለውን ልዩነት ያስረዱ። አንድ ዜማ ይበሉልንና በአጫብሩና በቆሜው ልዩነቱን በደንብ ያስረዱ። በአጫብር አንድ ዜማ ይበሉልን። ንስይ መዝሙረ ወሰብሕዮ
ወሰብሕዮ ለቅል ወሰብሕዮ ለሳሙኤል ሐዋርያኪ እስመ አጽንዐ መናስክተ ኃጥእኪ ንስይ መዝሙረ ወሰብሕዮ ለሳሙኤል ሐዋርያኪ። ይሄ በቆሜ ተግባባ። አሁን ባጫበር ንስይ መዝሙረ ወሰብሕዮ ለማርቆስ ሐዋርያኪ እስመ አጽንዐ መናስክተ ኃጥእኪ ንስይ መዝሙረ ወሰብሕዮ ለማርቆስ ሐዋርያኪ። እጅግ ግሩም ነው። የንታ ጥያቄዎቻችንን ወደ ማገባደድ እየደረስን ነውና እንደሚታወቀው በአሁን ጊዜ በቃለ እግዚአብሔር ብዙ ጊዜ ሊቃውንቱ ይጣላሉ። አሁን ባለንበት ዘመን እርስዎ ደግሞ አንድ ቃለ መጠይቆት ላይ የቤተልሔምን ዜማ ስለማላውቀው የኔ ሀብት አይደለም ማለት አይደለም ብሎ ሲናገሩ ሰምቻለሁና አሁን በቃለ መጣላት ብዙ ጊዜ ይታያል። በማህሌት ላይ በሊቃውንቱም ዘንድ የመናናቅ ነገር ይታያልና እስቲ ለሊቃውንቱ ማስተላለፍ የሚፈልጉት ነገር እንደነገሩን አጫብር ዜማ ወደ አዲስ አበባ እንዳይሻገር ብዙ ሰዎች ይጥሩ ነበርና ሁሉም ደግሞ ሀብታችን ነው እስካላወቅነው ድረስ ደግሞ ሀብታችን አይደለም ማለት አይደለምና እስቲ በዚህ ዙሪያ ማስተላለፍ የሚፈልጉት መልእክት ካለ ለሊቃውንቱ ለተመልካቾቻችን። አዎ ጀሪስትል እንዲያው እኔ ሁልጊዜ የምናገረውም ይሄ ነው። እኔ ባለሁበት ማህሌት ሰው ተጣልቶ አያውቅም። በመሀል እቆማለሁኝ፣ ልዩነቱን አጠባዋለሁ። በዚያም የትግል አቋቋም ቀጽሎ ይመጣል። በዚህም የፋኖ አቋቋም ቀጽሎ ይመጣል። በዚህም የታች ቤት አቋቋም ቀጽሎ ይመጣል። አገልግሎቱ አንድ ለእግዚአብሔር፣ የቆሙትም አንድ ቤተክርስቲያን ነው አይደለም። ግን እኔ መሀል ተቆምኩ። የመጀመሪያ ማጉጀው ልዩነት አይኖር፣ ተስማምተን ነው ምን እኛ ማናውቀው ቃል እግዚአብሔር የለም። በምናውቀው እንሄዳለን፣ ሁሉም እናውቀዋለን። እኔ አሁን የሁሉ ባለቤት ነኝ ማለት እችላለሁ። ያንም ይጮሁ እጮሃለሁ፣ ያንም ይጮሁ እጮሃለሁ። የሁሉ ባለቤት መሆኑን ያስፈልጋል። ካላወቀው ደግሞ ማዳመጥ ነው እንጂ የኔ ብቻ ይሁን የሚል አገልግሎት እግዚአብሔር ያንተን ብቻ ይቀበላል የሚል ምስክርነት ሰጥቷል። አገልግሎታችን እኛ የሚቀበለው በቅን መንፈስ እናገልግል ብቻ። አገልግሎቴን ተቀበለው ብለህ ለእግዚአብሔር ስትጮህ ብቻ ነው እንጂ የኔ ጩኸት ብቻ ይጮሃል ታልክ አንተ ልዩነት ይፈጥርብሃል። ይህን አድርጉ ብዬ አውጃለሁ። እኔ እመራዋለሁ፣ በእኔ አመራር ይሄዳል እና እኔ አሁን ቤተልሔም ዜማችን ነው፣ ቆሜ ዜማችን ነው፣ አጫብር ዜማችን ነው፣ ተውለት ዜማችን ነው። ሌላም ይምጣ ያሬድ የጮኸ ከሆነ ያሬድን በሌላ ያሬድ እስካለወጥ ነው ድረስ ቤተክርስቲያኒቱ ሌላ ያሬድ እስካላመጣች ድረስ እስካላወጀች ድረስ ይህንን ያሬድ ዜማ ነው የምንጮህ። ስለዚህ በቤተ ክርስቲያን አገልግሎት ላይ ልዩነት መፍጠር ፈጽሞ ኃጢአት ነው ብዬ ነው የማወጀው። ይሄ ነው አቋሚ፣ ይሄ ነው አቋሚ። አሁን ግን እግዚአብሔር ይመስገን ቤተልሔም ሁሉም መሀል ገብቼ ባላውቀው የሚጮሁትን አውቀዋል። አሁን በቤተልሔም ልጮሁት አልኩኝ እኔ እንዲሁ ዜማያን ለምን ሰው ይስማው እያልኩ ነው እንጂ የቤተልሔም ልጮዋለሁ። ያቸው አንገድ ጋር ይዞት መጣ ያችን ቀደሰው አክብራ ምን ችግር አለ? ያችን በቤተልሔም እኮ ምን ያክተኝ ምንም ያክተኝ እንደነሱ ሆናለሁ ማለት ነው። ሆኜም አውቃለሁ ሁልጊዜ እነሱን ደስ ይበል እያልኩ
እና በእነሱ በሚያዜሙት ዜማ ማዜም እችላለሁ። እና ሁሉን መያዝ ደግሞ ጥበብ ነው። የሁሉ ደግሞ እንግዳ መሆን አያስፈልግም። ከተቻለ የሁሉም ባለሙያ መሆን ያስፈልጋል ብዬ ነው የማውጀው። እና በተለይም እገሌ 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 መባል መኖር የለበትም። የቤተ ክርስቲያኒቱ ሀብት ነው። ልዩነት መፍጠር የለብንም። እንዲያውም ያንሳታል የቤተ ክርስቲያኒቱ። ተስማምተን ታልነው እኮ እግዚአብሔር ይሰማናል። ተስማምተን ታላልነው ደግሞ በረብሻ መሀል እግዚአብሔር አይመጣም። በረብሻ መሀል የሚመጣው ሰይጣን። እንዲሁ ተራብሽን ደም ተፋሶ እንዲሁ እግዚአብሔር ይመጣል ብላችሁ ታምናላችሁ? አይመጣም። እኔ እንዲያውም ልንገር ታሪክ በዚህ አጋጣሚ አንድ አቦ ቤተክርስቲያን እጀ የመጋቢት አቦ አገልግሎት ስሰጥ ያቋቋሙ ተማሪዎች አሉ። እንዳሁኑ ልዩነት አሉ። ልዩነት ነው። መሀል ቆም ያለው ከዚያ ደህና እያገለገልን ባለንበት ሰዓት ተለያይተው አንዱ አመጣና በመቋሚያ እንዲህም ግንባሩን ሲለው ደሙ ፈሰሰ። እዚያ ቅኔ ማህሌት እኮ ቅኔ ማህሌት። አይ ተንግዲህ እኔ እንዲያው እግዚአብሔር አትቀየመኝ አደራ፣ እንዲያው አገልግሎት እንግዲህ አልመጣም ብዬ እዚያው ላይ እንባን አፍስሼ ውዳሴ ማርያም እንደገኝ መስል አቦ ነው ቤተክርስቲያኑ ከቤተ መቅደስ ረጨ። ይህ ፊቴን በጸበል ረጨ። የሚገርም እኮ ነው። ኋላ አጠገብ ያለ ለአንተ ያለ ማን የረጨውት? ቅዱስ ነው ቤተክርስቲያን እንዳልቀር እኮ ነው። እንደገና እኔ እዚያ ውጪ ከዚያ በኋላ አንተን ሳይ የለም አንተ ጸበል ትረጭ ረውስ አንተ ስል የለም አጠገባችን ያለ አንድ መበለት እዚያ ተኝታ በራእይ አይተዋለች። በጭራው ነው አቡነ ገብረ መንፈስ ቅዱስ የረጫቸዋለች። እዚህ ተኝታ እኮ በሷት ባይተረጎም እኔ ጸበል ምን እንደሆነ ጸበል ምን በየማ መውሰድ አልችልም ነበር። ከዚያ በኋላ እንደገና ያንን ተጠጥቼ አገልግሎት አላቋርጥም እየተመለሱ አየህ በቀን ስታገለግል እግዚአብሔር ካንተ ጋር እንዳለ ማለት ነው። በረብሻ ግን እግዚአብሔር ምን ያህል እንደሚቀየም እና ብዙ ቦታ በአገልግሎት ዋጋ አይተናል። በጋድ አይተናል። በጋድ ሰው እንደው ዝም ብሎ አሁን ይመስለዋል። አይደለም ማህሌት ቢያደልህ አንተ ማህሌት ዝም ብለው ቆመሃል። ክብር አለው። እኔ ብዙ ነገር ስላየሁበት ነው እና እኔ ምንድነው ምለው እስከ መጨረሻው ድረስ ልዩነት መኖር የለበትም። የእኛ ሊቃውንት ሁሉን ነገር ማወቅ አለባቸው። ካላወቁ ደግሞ የሚባለውን ማዳመጥ አለባቸው እንጂ እገሌ ይባል እገሌ አይባል በማለት ቤተክርስቲያን ላይ ረብሻ መፍጠር የለባቸውም። ክብር ሊያገኙ ሄደው ክብር እንዲያጡ መሆን የለባቸውም። እንቅልፋቸውን ትተው ምኝታቸውን ትተው ቤተሰባቸውን ትተው ነው ሄዱ አይደለም። አገልግሎት ሊሰጡ ነው። አገልግሎት ደግሞ ያለ ትሕትና አይገኝም። በትሕትና ስታገለግል ነው እንጂ በምንም በረብሻ በትዕቢት በፍጹም መንፈስ ቅዱስ አይመጣም ከሚርቅ በስተቀር። አንተ እዚያው ላይ ልቦናህን ሰጠህ ነው። አሁን ሰው ዝም ብሎ የዋህ ነው። በግብዝነት የሚያገለግል ማት ነው። በግብዝነት እዚያች ገና ስትቆም ጀምረህ ከእግዚአብሔር ጋር መገናኘት አለብህ። ይሄ የእግዚአብሔር መገናኛ ነው። ቤተ እግዚአብሔር ነው የተባለ አይደለም። የእግዚአብሔር ቤት ሁሉ ቢሆንም ይሄ ደግሞ ተለይቶ እግዚአብሔር የሚገኝበት ቦታ ነው እና እዚያ ላይ እግዚአብሔር ምን ትሰጠኝ ይሆን በዚህ አገልግሎቴ ድካሜን ቆጥረህ የነበረ ኃጢአቴን ፋቅልኝ፣ ወደፊት ለምሰራው ኃጢአትም ጠብቀኝ ብለህ ጸሎት እያረክ ነው ማህሌት እንጂ ዝም ብሎ በዱላ በረብሻ አይሆን። ዋጋ ይሰጥ ማለት ነው እና የምሰጠው ምክር ይሄ ነው እናቴ። እሺ እንታ ቃልዮት ያሰማልን በእውነት
ጥያቄውን ጨርሻለሁ። አንድ የመጨረሻ ጥያቄ ነው የቀረኝ። ግን ከዛ በፊት ግን ከአጫብሩም ከቆሜውም የፈለጉትን አንድ ዜማ ያዝሙልኝና ወደ መጨረሻው ጥያቄ ሄዳለሁ። ለተወከሉ መስቀሉ ያድና ሞት ለነሶሙ እስመ ውእቱ ወይሴሰዮሙ ለያሁ አምኖ ቦቱ ለተጠምቁ በቅድስት ቤተ ክርስቲያን ይብጽሐነ ወትረ ጸሎቶሙ። ምስጢር ነው። በእውነት ነው። ቃሌ ተስማድም የንታን ወደ መጨረሻው ጥያቄ ልሄድና ከልጅነት ውስጥ ጀምሮ እስካሁን ቤተክርስቲያንን ሰፋ ያለ አገልግሎት እየሰጡ በቅንነት እያገለገሉ ያሉ አባት ኖትና ረጅም ዓመትን በማለት አሳልፈዋልና አሁን ላለው ትውልድ አሁን ላለው ሊቃውንት ይህን ለሚመለከት ይህን የሚያስተላልፉት መልእክት ካለ ድሎ ልስጠውና ፕሮግራማችንን እንጨርስ። መልካም። እኔ እንዲያው ለሊቃውንት የምሰጠው በመጀመሪያ እንዲያው ከመጠምጠም መማር ይቅደም የሚባል ነገር አለ አይደል? ከአገልግሎት በፊት ቅን መንፈስ መኖር አለ። ለአገልግሎት ዋናው ቅን መንፈስ ነው። ሰው እጠቀማለሁ ብሎ ነው ማገልገል ያለበት፣ እታያለሁ ብሎ ሳይሆን። እንዲያው ለአገልጋይ ካህናት ነው ለሙሉ ነው ይሄን የምሰጠው ለሊቃውንት። እኔ እታያለሁ፣ ዛሬ ገሌ ያየኛል፣ ዛሬ ንጉሠ ነገሥቱ አሉ፣ ዛሬ ጳጳሱ አሉ፣ ዛሬ ፓትርያርኩ አሉ። ፓትርያርኩ ባሉበት ታገለገልኩ ክብር አገኛለሁ የሚል ሀሳብ ካለ ውዳሴ ከንቱ ነው። ግን እዚች ቤተ ክርስቲያን ዛሬ ሄጄ አገልግሎት ብሰጥ ግን በቅን መንፈስ የማገኘው ዋጋ በስውር የሚሰጠኝን እግዚአብሔር ያውቃል ብሎ ማመን፣ አምኖ ማገልገል፣ እግዚአብሔር የሚሰጥ መሆኑን እግዚአብሔር የሚነሳ መሆኑን ካለ እግዚአብሔር ዋጋ የሚሰጥ የሌለ መሆኑ ይህን አምኖ ታገለገለ ሰው መጠቀም ይችላል። ለተርዮ የሚሄድ ከሆነ ዋጋው እዚያው በታየበት ይቀራል። እዞት የሚገባ ዋጋ አይኖርም እዚያው ከሚቀር በስተቀር። ለአገልግሎት የሚሄድ ከሆነ ግን ለእግዚአብሔር ዛሬ አገልግዬ ዛሬም የቤታችን ቅድስት ማርያም ናት፣ የማርያምን በዓል አክብሬ በበዓሏ ተገኝቼ የሚያገለግለውን አገልግሎት ሰጥቼ እንደ አቅሜ ባለኝ አቅም እንዲሁ ሌላ አቅም እኮ አያስፈልግም። ይሄ ቅን መንፈስ ነው። አቅም ማለት ቅን መንፈስ ነው። መጀመሪያ አቅም መንፈስ ከልብ ላይ መምጣት አለበት እና ያ ካለ በዚህ አገልግዬ እጠቀማለሁ ብሎ የሚሄድ ሰው በአገልግሎት ሊጠቀም ይችላል ብዬ አምናለሁ። ያየነውም ስለሆነ የተረዳነውም ስለሆነ። በትዕቢት ግን እኔ ብቻ ልታይ፣ እኔ ብቻ ልወደስ፣ እኔ ብቻ ነኝ አለሁኝ ሌላ ሰው የለም ብሎ ደግሞ ራስን ለማሳየት እንዲያው ለተሪዮ ከሆነ ተሪዮን እግዚአብሔር አይቀበልም። በስውር እዚህ የታየውን ትቶ በስውር የሚጸልዩትን ይቀበላል እግዚአብሔር። በስውር የሚያገለግሉትን እንዲቀበል ይችላል። በቅን መንፈስ ማገልገል ልቦናን ክፍት አድርጎ በዛሬው አገልግሎት ዋጋ አገኛለሁ። ልጅ አለው፣ ልጆቼ ያድጉበታል፣ ልጆቼ ይጠቀሙበታል። ቤተሰብ ያለው ቤተሰቡ ይጠቀሙበታል። ተመከራ ስጋ ተመከራ ነፍስ እድናለሁ። ይሄ ጸሎት ያድነኛል። ጸሎት ነው። ቆሞ ማደር ቀላል አይደለም፣ ቀላል አይደለም። ያንን ቁመተ መላእክት ስለሆነ ቁመተ ጻድቃን ስለሆነ ይህንን ቁመት የፈቀድክልኝ አንተ አምላክ ይክበር ይመስገን። ይህንን የፈቀድክልኝ አንተ አምላክ ማመስገን ያስፈልጋል። ያን ቁመት የፈቀደ እሱ ነዋ አይደል? ይህንን እያሰቡ እየተዘከሩ አገልግሎት ከተሰጠ በቀጥታ ነው ያለ ጥርጥር ዋጋ ይገኝ። አገልግሎቱም ለሀገር ይጠቅማል፣ ለሁሉ ነገር ይጠቅማል። አገልግሎት ለአንድ ሰው ብቻ አይደለም። የሚሰጠው አገልግሎት ለሀገር ጥቅም ነው፣ ለሀገር ጠቃሚ ሊሆን ይችላል ማለት ነው።
ከልብ እናመሰግናለን የንታ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ከታላቁ ሊቅ ከመጋቢ ሃይማኖት ዲበኩሉ ሀየሰ ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት በሌላ እንግዳ በሌላ መርሃ ግብር አብረን እስክንገናኝ ድረስ ቸር ቆዩ።